ብዙ የማይወራው nowadays አበሾች ወንዶች unfortunately for the last 4 or 5 years ቤተሰባቸውን ትተው ወደ መንፈስ ዓለም ሄዱ ብዙ እየተሰማ ነው እና ብዙ common ያለው የሚሰማው heart attack ስኳር cancer and among others እና እነዚህ በሽታዎች common አላቸው በጣም አበሻ የሚወደው ክትፎ ያበሻ ወንድ በጣም የሚወደው right ሶስቱ በሽታዎች የጠቀስኳቸው ሶስቱም በጣም related የሆኑ ናቸው ከክትፎ ጋር ቀይ ስጋ okay በአባቶቻችን ጊዜ እንደልባቸው ክትፎ ይበሉ ጥሬ ስጋ ቢበሉ በዛ ጊዜ የእናትና የአባቶች ቢዝነሶች ብዙ ነበሩ ማምዝ ኤንድ ፓፕስ ቢዝነስ አሁን ግን እንደ ድሮ አይደለም ስጋው ኮርፖሬቶች ናቸው ፋርም የሚያደርጉት አኒማሎቹ እና ኮርፖሬቶች ሶል የላቸው መንፈስ የላቸው እና ስጋ ውስጥ አኒማል ውስጥ ፊድ የሚያደርጓቸው so much thing that I don't want to mention okay ራሳችሁ ሪሰርች አድርጉ okay እንዴት በፍጥነት አንዱን አኒማል በፍጥነት እንዴት እንደሚያሳድጉት ሪሰርች አድርጉ እና one thing ማወቅ አለባችሁ ኬሚካል ቢጠበስ ቢቀቀል የሚጠፋ ነገር አይደለም እና አበሾች ባሎች ለልጆቻችሁ ስትሉ ለሚስቶቻችሁ ስትሉ ምግባችሁን ኮሬክት አድርጉ ሚስት በተለይ ለምሳሌ right now believe it or not Aldi's ብትሄጂ mango is only 65 cents 55 cents ሁላ ይወርዳል one እሱን ማንጎ ጧት ከኦራንጅ እና ከባናና ጋር በሰጩ right ማንጎ ፋይበር ያለው ነው ለሃርት ዲዚዝ ለሃርት በሽታ ያገለግላል orange the same thing ለሃርት orange ለካንሰር የሚላሉ you guys have to research your own self and yeah so you know with a few dollars every morning just with a couple of dollars you know balishn save ማድረግ ትችላለሽ you know start him good every morning clarity እንዲሆነው ጭንቅላቱ better decide እንዲያደርግ ለቤተሰባችሁ you have to take care of him okay